ምንድነው ቀለቡ ሆነ ያውጨው ሆነ ቡናው ሆነ ምን አይቸግረኝ ነው ሙሉ መቼ ነው የተወለድሽው? ተመስታለኝ እንዴ መቼ ነው ተቃለሁ እንዴ አሜን መቻል ካንተ ሶኳ ምን ብላ መጣ ነው አመት ተበልቶታል ተበልቶታል እኮ ደህና ናችሁ ወይ? በኢትዮጵያ በአንዱ ክፍል ነው የምንገኘው። ወይት እየሄድን ነው አንዲት እናትን ዚያራ ለማድረግ ወይ ደግሞ እንዴት ነሽ ደህና ሰነበትሽ ወይ ብለን ልንዘይር ነው። ብዙ ውስጥ ቃል እዛው ስንደርስ ታውታላችሁ። ዘመር ነው እንዴ እንዴ እስቲ ኧረ ታባቱ እሰይ ደህና ነሽ ወይ? ምን ነው ደከመሽ አመመሽ? አመመኝም ደከመኝ። አይዞሽ አይዞሽ። ስንት አመቱ ነው እንደዚህ የደከምሽው? አመቱሽ? መቼ ነው የተወለድሽው? ተመስታለኝ እንዴ መቼ ነው የተወለድሽው? ምን ሲሆን ጣሊያን ሲገባ ነበርሽ? አላውቅም እንዴ ጣሊያን ሲገባ ይያልኝ አላውቅም። ኧረ ተይ ወላሂ አላውቅም። ሳይ እዚህ ቁጭ እንበል። እንደው በምንድን ነው የምትተዳደር? እንደው ምን መተዳደር ያለኝ የለኝም። የጎደለ ጊዜ ጌቶ ነው እንትን የሚለኝ። መሬትም ይችን ታህል ዝታይ ነበረች። መሬትም ጠፋ። አንዴ መሬት ነበረች ይስጠኝ ጠፋ። ምን አለኝ? አየህ የለኝም፣ ምንም የለኝም። ያምሻል? እንዴት ነው ያመኛል? ማንተው ጅባንተ ምን ነው ተጅዘት ወልዴ ያመኛል። እንደው ሰውነቴን ሁሉ ያመኛል። እሺ ምንድን ነው መውይ? ዋና ምን ነው አይቸግረኝ እኮ ምንድን ነው ቀለቡ ሆነ ያውጨው ሆነ ቡናው ሆነ ምን ነው አይቸግረኝ ነው ሙሉ። ምን ነው አልቸገር ሙዲያ ምን ነው አልቸገራይ ቸገራለሁ በጣም ይስታየው። አሁን እዚህ ማን ጋር ነው የምንኖረው? ማን ጋር ነው የምኖረው? የጌታ ነው እየመጣ ነው የሚያስገድረኝ። እሳቸው ነው ቶሎ ሰሚስቱ ቢሉኝ እንዴ ብያቸው ነው እዛ ሸብላለሁ ብዬ ጌታ ነው ሰሚስቱ ያባብለኝ ልታይ እዚሁ ልሁን ብዬ እዚሁ ተብቻለሁ። እቤት ያልሽ እቤቴ ነው እቤቴ ነገር ቃል ማለት ነገሩ የነገሩ እየተቀመጡ ወይ ታባፋ ደግ አደረግሽ። ደግ ሮመዳን ውስጥ እንዴት ነው? የለኝም። ምን አለ የለም። ምን አለ ማፍጠሪያ ተይት አንተች ምን አለ እየታው ምን አለ ዶሮ የለሽም? ግን ዶሮ እንኳን የለኝም የለኝም ዶሮ። ኧረ ተይ ዶሮም የለኝም። እሺ የምትይው የለም? እንደው ተይ የለኝም። የሚያነጋግሩ የለኝም። ኩልኩል የሚሉ የለኝም። አንድ ሁለት ማርባት እንኳን ዶሮ ነበር ለእንቁላሉ ነበር። አዎ ለእንቁላሉ በጣም መግዣ አጣሽ እንዴ ዶሮ? በምን የስግዛው ተወደደ ዶሮ። አይዞሽ እመውይ ይብጅሽ እኔ እመዬ አንቺ ነው የምለው እናቶችን። አንቱ አልልም እናቴ ነሻ። ምንድነው አንቱ አንቱ ባለ ምንድነው እኮ አንቺ ነው ቱ ቢባል አንቱ ባይባል እውነት ነው። ልክ ልክ ነሽ። እዚች ነው እንግዲህ ኑሮሽ። ቤቷም እዚህ ነው። ኢትዮጵያ እሺ ግባና ዘመዶች አያዋለሁ። ግጥም አድርጊ እንጀራ ታታበኝስ እወጣለሁ። ብይጅት አድጋ እንጀራ ይዛኛለች። እንጀራ ታታበኝ እወጣለሁ። አዎ ልክ ነው። ተበልቶታል እኮ ነው እኮ ታልቀምስ ገበሬማ ገበሬ ቤት ትኬድ እኮ ያለውን ጥቂት ታልቆርስ እንዲህ አጥን መታብያለሁ ቤትሽ በቃ አልተበላ። አዎ ስለዚህ ያለሽ እንዳመጣ በቃ አሁን እኛ እስቲ አሁን ወቅቱ በክርስቲያኖች አብይ ጾም የሚባል ገብቷል። ጾመኛ ናቸው። በሙስሊሙም ያው ሮመዳን ጾም ነው ታውቂያለሽ።
አሁን አንዲት ቤማስ ፈርኒቸር የሚባል ደሴ ይሄ ሶፋ ጠረጴዛ እንደዚህ የምትሸጥ ገምናል ያለ አሁን እሷ እንደው በጦሙ እናቶችን እንጠይቅ ሄደን እንዘይራቸው ሰላም እንበላቸው አሁን ማገኘቱ ሚስታችሁ ብላ አሁን ትንሽ ነገር እንትን አለችና እሷን ይዘን እየከለብን ነው የመጣ ነው። አንጡልኝ እስቲ ጎበዝ። እሷን ትመርቂያታለሽ። ይሄ ደግሞ ይሄ መሬቱ ይመቻል። ምን ሰጥሽን በደንብ ነው እንትን የምትንከባከብሽ ሰው ባለው ነው መቼም ባለው ነው። እኛ ጥቂት እናረጋለን። የጎደለውን ደግሞ የጎደሎሽን ደግሞ ተመልካቾች አሉ ዝህ እነሱ ደግሞ እንትን ያደርጋሉ። አንታው ሰው ተመልከች እንግዲህ ተመልከችው ያጅ እንግዲህ እስቲ መውል አንድ ቤት እንቁላል ጣይ ናቸው እነዚህ ሲያርጉ ስጋ ይሆናሉ። ትልቅ እስከሚሆኑ ደግሞ እንቁላል ይጠላሉ። ያጅ 2 አቴም 3 አቴም አንጣ 4 5 ጥሩ አርቢ እንቁላሏን ተሆነ ትበያታለሽ፣ ካልሆነ ደግሞ ትሸጣለሽ። ይሄንን በዚህ በጾሙ በሁዳዴ ጾም መዘየር አለብኝ ብላ ነው ልጅቱ እንትን ያለው። መረቂያት አሜን። ታገኙልኝ ያገኙልኝ ሁላችሁም ደህና ሁኑልኝ፣ ያገኙልኝ ሳቆልኝ እንየ ክፉ ያገኝብኝ በረካ ሁኑልኝ። በረካ ሁኑ በረካ ላድርጋችሁ። ያሰባችሁትን ሁላ ስክስት እያደረገ እድሜውንም ማገኘቱን የሚስጣችሁ ይስተያዩ። አደራው የጎደለሽን ደግሞ አሁን እዚህ ተመልካቾች አሉ። ይሄ እየተቀረጠ ነው። ይሄ አሁን ለህዝቡ ሲዳረስ የሚያስፈልገውን ነገር ይሞሉልሻል። እነዚህ ትናንሽ የሆኑት ተፈልገው ነው ተፈላጊ ስለሆኑ ነው። ትናንሽ የሆኑ ለምን መሰለሽ እንቁላል እርሜ ልካቸው እንዲጥሉልሽ ነው። ጥለው የጨረሱትን ብናመጣ አጠቅምሽም። ስለዚህ የጎደለውን ደግሞ ተመልካቾቻችን ይሞላሉ። ሌላውን ደግሞ እንግዲህ ተመልካቾች ይሞሉታል ብለን እናስባለን። እናመሰግናለን። በወቅቱ ሮመዳን ጾምና የሁዳዴ ጾም ነው። በሮመዳን ጾም ኸይር ስራ ስሩ፣ በሁዳዴ ጾም የጽድቅ ስራ ስሩ። ያችን ሴት አመርቂያትም ፈረንኳን ፎጭ አድርጋ የገዛይልሽ ምን ነው አልመርቆ ይመርቃል። ያው ወደ ይመርቃል ያበ በረካው ነው አያታችን ኧረ ተኖር እስቲ ነይ ተመረቂ። ለረመዳን ነው በይ ነይ መረቂያት እንግዲህ ነይ ቁጭ በይ ያጅ ወንበስ አሚን በይ። ይኸው እፍስ ማገኘቱን የጤናው ማገኘት የዝቁ ማገኘት አላህ ይንከባከብ። አብራችሁ ነው ያገኝ አሰብሽን ሁላ ጥቅረል እያደረገ የናኑ ትበያለሽ። የግኑሮ ይስጥ አናስዋ ከስዋ ያዝሽ አስዋ ከስዋ ያዝሽ። ጤናውንም ማገኘቱንም ይስጥ መውለዱንም ወደሽም እንደሆነ ደግ አልወለድሽም እንደው ለጂ አላህ እየተንከባከበ ያዝሽ። አላህ ማሸልኝ በረካው እኔን ግን እንደዛ አልመረቅሽኝ። የማይበጅሽ አዳላሽ ግን እኔን አሁን እንደዛ አልመረቅሽኝ። አይኝ አሜን መቻል ካንተ ሶኳ ምን ብላ መጣ ነው አመት በረካ አሜን። ሁሉ አብራችሁ አገኙ። አላህ ይጠብቃችሁ። እነየ አሜን። የጤናው ማገኘት ከዚህ አሜን። እንዴ ለቆማ አሜን 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 አሜን። ማይበጅህ ገተት በረካ ሁን አሜን። አሰብከው ሁላ ስህተት ያደረገ ደግ ኑሮ ይስጥ። አብራችሁ ይሄ ነው በጋራ በጋራ አላገባም እንደው አገባ ዋልወለድክም እንደው ሁለት በእኛ የወለድክም እንደው አግብተህም እንደው ሁለጅም ከበዲም በቃ ለየጦር ተወሰተ ድረስ
እርግጥ ትልቅ ሰው ተቆጥረ ናስታለኝ ድረስ ልጅ ጥሩ አገኘነው በረካውን እናመሰግናለን። እንግዲህ ውድ ተመልካቾቼ እንግዲህ እመዬ እንዳያችሁት እንግዲህ አንድ 5 ዶሮ እንቁላል ጣይ እና የስጋ ዶሮ ይሰተናል። ዋና ዓላማችን እንግዲህ እኛ አሁን ለእመዬ እህል ሸምተን ብንመጣ ተበልቶ ያልቃል፣ ትዝ አንላቸውም ታለቀ በኋላ። ዶሮቹ ግን እሺ ባላይ ቁጥር እመዬ አሁን ትዝ ትመርቀናለች። እንቁላል በጣሉ ቁጥር ትመርቀናለች። ለሴት ለገጠር ሴት ደግሞ ዶሮ ዋና ነገር ናት። ለምን ባለቤት የምትሆነው ዶሮቹ ላይ ነው፣ በሮቹ ላይ፣ ከብቶቹ ላይ ወንዱ ነው በአብዛኛው የሚገባውና ለዚህ ብለን ነው። ቤማስ ፈርኒቸር እናመሰግናለን። ሌሎቻችሁም በዚህ ስልክ እየደወላችሁ ይሄንን አድርሱልን ማለት ትችላላችሁ። የዛሬውን እንግዲህ በዙ አጠናቀናል። ደህናውን ይመወይ ቀልባችን እያችሁ ነው። አሜን አሜን።